ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኩልክሙ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። በተለያየ ምክንያት ከሀገር ወጥታችሁ ከዘመድ ርቃችሁ ከቤተሰብ ተለይታችሁ ለምትገኙ በኦሃዮና አካባቢው በመላ ዓለም የምትገኙ የልዑል እግዚአብሔር ልጆች ሰላም ለሁላችሁ ይሁን። እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሕይወት በጤና አደረሳችሁ። ሐዋርያው ቅዱስ ጳውሎስ እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል። አንደኛ ቆሮንቶስ 14:33 እውነተኛው ሰላም የሚገኘው ከዚህ ዓለም አይደለም፣ ከእርሱ ዘንድ ነው። ፍጥረት ሁሉ ሰላም ያስፈልገዋል። የሰላም ዋጋው ብዙ ነው። ወልዶ ለመሳም፣ ዘርቶ ለመቃም፣ ሰርቶ ለመኖር፣ ወጥቶ ለመግባት፣ ጤና ለማግኘት፣ ደስ ለመሰኘት መሰረቱ ሰላም ነው። ሰላም በቤት በጎረቤት፣ ሰላም በሰፈር በሀገር፣ ሰላም በኑሮ በትዳር፣ ሰላም ለሀብታም ለድሃ፣ ሰላም ለሁሉ አስፈላጊ ነው። የሰው ልጅ ከሰይጣን ተስማምቶ ከእግዚአብሔር ተለይቶ ፍጹም ተሳስቶ ሰላሙን አጥቶ ከገነት ወጥቶ ወደ ሲኦል ገብቶ ለ5500 ዘመን በመከራ ከኖረ በኋላ ፈጣሪውን ሊፈልገው መጣ። በዕለተ ዓርብ የፈጠረውን ሰው ዓርብ ቀን በቀራንዮ መስቀል ላይ መከራን ተቀብሎ ነፍሱን ለብዙዎች አሳልፎ ከሰጠ በኋላ ሰላም ለኩልክሙ ሰላም ለሁላችሁ ይሁን ሲል የምሕረት ድምፁን አሰማቸው። አዳም አባታችን፣ ሔዋን እናታችን ይህን የምስራች ቃል ሲጠብቁት ኑረዋል። ቀኑ ደርሶ እንደታረቃቸው መጸጸቱ ነው እያለቀሱ ጠብቀዋል። የመንፈስ ቅዱስ ልጆች ሰላም ለኩልክሙ የሚለውን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለቅዱሳን ሐዋርያት በተዘጋ ቤት እየገባ ነግሯቸዋል። የእርሱም ሰላም ለሁሉ ያስፈልጋል። እርሱም የሰጠንን ለሁላችን ነው፣ አድሎ የለበትም። ቅዱሳን ሐዋርያት በጭንቀትና በፍርሃት ውስጥ ሆነው ሳለ በተዘጋ ቤት ገብቶ በመካከላቸው እየተገለጸ ሰላም ለሁላችሁን አላቸው። ዛሬም በዘመናችን ሰላም ከሰው ልጆች ርቋል። ወንድም ከወንድሙ፣ አባት ከልጁ ሰላም የላቸውም። ጥላቻ፣ መለያየት፣ ጦርነት በዝተዋል። ሞትና ስደት፣ ረሃብና መራቆት የሆነው ሰው ሰላም ተቸግሮ ሰርቶ መኖር ወልዶ መዳር ከባድ ችግር ሆኗል። የተወደዳችሁ ካህናትና ምዕመናን ሰላም ከሌለ የሚጠብቁትን ብቻ ሳይሆን ከራስም ከሌላውም የሚሰጡት ነው። ሰላም ጠላት ዲያብሎስ በኢየሱስ ክርስቶስ ተሸንፏል። ኃይል የእግዚአብሔር ነው፣ ፍጹም ሰላም ከእርሱ ነውና
በሃይማኖት ጸንተን በምግባር ታንጸን በምድራችን ችግር የሆነውን ሰላም ፍቅር እንዲሰጠን ለምነው። ልዑል እግዚአብሔር አገራችን በሰላም ይጠብቅልን፣ ሕዝቡንም ከይባርክልን። አባ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ፣ የኦሃዮና የአካባቢ ሊቀ ጳጳስ